ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት ለፊታችን ተስማሚና ቆንጆ ጽድት የሚያደርግ የፊት ክሬም ይዤላችሁ መጥቻለሁ። ለሁሉም የቆዳ አይነት ተስማሚ እንዲሁም ፊታችን ላይ ምንም ነገር ቢኖርብን ጽድት የሚያደርግ የፊት ክሬም ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ቪዲዮውን ላይክ ሸር በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ አሰራሩ እንሄዳለን ማለት ነው። ክሬሙን ለመስራት የሚያስፈልገን ነገር እንግዲህ ኪያር ነው። ኪያር 2 ኪያር ተጠቅሜያለሁ። እናንተ በምትፈልጉት ይበቃኛል ብላችሁ መጠናችሁ መጠቀም ትችላላችሁ። ከዛ በኋላ ኪያሩን እንግዲህ እንደምታዩት እንደዚህ እንፈቀፍቀዋለን ማለት ነው። ከዛ ከፈቀፈቅነው በኋላ በማጥለያ በወንፊት ነገር እናጠለዋለን ማለት ነው። አሁን ቤተሰቦች ይሄንን እናጠለዋለን ማለት ነው። ጁሱን ለብቻ ይሄንን አሽሩን ደግሞ ለብቻ እናዘጋጃለን ማለት ነው። በሁለት አይነት መንገድ ነው የምናዘጋጀው። አሁን እናጠልና መጀመሪያ የኪያሩን ጁስ እናዘጋጃለን፣ ክሬም እንሰራለን ማለት ነው። አሁን ቤተሰቦቼ እንደዚህ አድርጌ አጥልየዋለሁ። ሌላ እቃ ያስፈልገኛል ማለት ነው። እዚህ ላይ ምን እጨምራለሁ መሰላችሁ? ሬት ወይም የሬት ጀል እጨምራለሁ ማለት ነው። 2 ማንኪያ የሚሆን የሬት ጀል እጨምራለሁ። ከዛ በኋላ ያዘጋጀነውን የኪያር ጁስ ላዩ ላይ የሚበቃኝን ያክል እጨምርበታለሁ ማለት ነው። እዚህ ጋር የምናዘጋጀውን መጠን ያክል መጥነን ጁሱን እንጨምራለን ማለት ነው። ከዛ ከሬት ጀሉ ጋር አንድ ላይ በደንብ አድርገን እናዋህደዋለን ማለት ነው፣ ክሬም እስከሚሆንልን። አሁን እንደምታዩት ክሬም እየሆነልን ነው። በደንብ አድርገን እንመተዋለን፣ ክሬም እስከሚሆንልን ድረስ ቆንጆ አድርገን እንመተዋለን ማለት ነው። አሁን ክሬም እየሆነ ነው። እንደምታዩት ቆንጆ ክሬም ሆኗል። አሁን ቤተሰቦች እንግዲህ ቆንጆ አድርገን መተን ክሬም ሆኖልናል ማለት ነው። እንግዲህ በምንጠቀምበት እቃ ላይ እናስቀምጣለን። አሁን ለመቀባት ዝግጁ ሆኗል ማለት ነው። በጣም የሚያምር ቆንጆ የሆነ የፊት ክሬም አዘጋጅተናል ማለት ነው። ይሄ ክሬም ፊታችን ላይ ማንኛውም ነገር ይኖርብን ጽድት ነው የሚያደርግ። እንግዲህ ኪያር ወይም ኩከምበር ሁላችሁም ታውቁታላችሁ፣ ለፊት ምን አይነት አስገራሚ ክሬም እንደሆነ ሁላችንም የምናውቀው ነው ማለት ነው። በጣም ቆንጆ ነው፣ እውነት ትወዱታላችሁ። ተቀብተን አንታጠበውም፣ እዛው ላይ ፊታችን ላይ ነው የምንተወው። ከዛ አሁን ደግሞ ምን እናዘጋጃለን መሰላችሁ? እንደዚህ ሀሽሩን ምንድነው ያጠለልነውን ደግሞ ለብቻ እናዘጋጃለን ማለት ነው። ይሄ ደግሞ ለምንድን ነው የሚያገለግለን መሰላችሁ? ገላችን በምንታጠብበት ሰዓት ለገላችን መታጠቢያ
የጠቆረ ቆዳ ካለን ለቆዳችን ለጠቆረው ማስለቀቂያ በጣም ቆንጆ ነው። ገላችን በምንታጠብ ሰዓት ለገላችን የሚሆን ነው። እዚህ ጋር የጨመርኩት ቡናና ቡኒ ስኳር ነው የጨመርኩት። እሱን አንድ ላይ እናደባልቅና እናዋህደዋለን ማለት ነው። ከዛ ገላችን ስንታጠብ እጃችን እግራችን ስንታጠብ በዚህ መታጠብ እንችላለን ማለት ነው። እና እዚህ ላይ ትንሽ ሳሙና ካላችሁ ሳሙና የገላ ፈሳሽ ሳሙና ካላችሁ እሱን ጨምራችሁ መጠቀም ትችላላችሁ ማለት ነው። ለቆዳ በጣም ቆንጆ ነው፣ ጽድት ነው የሚያደርግ። እውነት ሞክሩት፣ እመኑኝ በጣም አሪፍ ነው። እንደዚህ አድርገን በሁለት አይነት መንገድ አዘጋጀን ማለት ነው። አሁን ክሬሙን ደግሞ እየተቀባው አሳያችኋለሁ። እስከ መጨረሻው ተከታተሉኝ። አሁን እንደዚህ አድርገን አዘጋጅተናል። በምንፈልግ ሰዓት ፍሪጅ ውስጥ እናስቀምጥና ገላችን ስንታጠብ፣ እግራችን፣ እጃችን ስንታጠብ በዚህ መጠቀም እንችላለን ማለት ነው። በተለይ ለጠቋቆረባችሁ በጣም ቆንጆ ነው። እንግዲህ በሁለት አይነት መንገድ አዘጋጅተናል። ለፊታችንም ክሬም ለገላችንም መታጠቢያ የሚሆን አዘጋጅተናል ማለት ነው። ትወዱታላችሁ። ስሩት፣ ሞክሩት። ከዛም ተመልሳችሁ መታችሁ ኮመንት ላይ ጻፉልኝ። ቆንጆ ነው፣ ተጠቀሙት ቤተሰቦች። አሁን ክሬሙን ደግሞ እየተቀባው አሳያችኋለሁ ማለት ነው። ቤተሰቦች ይሄን ክሬም ተቀብተን አንታጠበውም፣ እዛው ላይ ነው የምንተወው። በጣም አሪፍ ነው። ፊታችሁ እንዴት እንደሚለሰልስ ፊታችሁ ላይ ያለ አላስፈላጊ ነገር ለጥቋቁር፣ በተለይ አይናችሁ ስር ለጠቆረባችሁ፣ አይናችሁ ለሚያብጥ ይሄንን በተደጋጋሚ በቀን ተጠቀሙት። በጣም አሪፍ ነው። በጣም አሪፍ ነው። ትወዱታላችሁ። ሞክሩት። ፊት የራሱ ከበፊቱ አልተቀየረባችሁም? እንዴት እንደወደድኩት ልነግራችሁ አልችልም። በጣም ቆንጆ ነው። እንደዚህ አድርጋችሁ ሁሌ ጠዋትም ሆነ ማታ ባገኛችሁት በፈለጋችሁት አጋጣሚ መንገድ መጠቀም ትችላላችሁ። በፈለጋችሁት ሰዓት እዛው ላይ ተቀብተን የምንተወው ነው። መታጠብ አያስፈልገንም። በጣም ልስልስ ነው የሚያደርግላችሁ። እንግዲህ ይሄንን ይመስላል ዛሬ የሰራሁላችሁ። በጣም ቆንጆ ነው። ተጠቀሙት ቤተሰቦቼ። ቪዲዮውን ደግሞ ላይክ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኖላችኋለሁ። እንግዲህ ቤተሰቦች ይሄንን ይመስላል ክሬማችን ያዘጋጀ ነው። እንደዚህ ተቀብቻለሁ። የልጅነታችሁን ቆዳ የልጅነታችሁን ፊት የሚመልስ ክሬም ነው። በጣም አሪፍ ነው። እውነት ሞክሩት። እኔ ተመችቶኛል፣ ወድጄዋለሁ። ፊታችሁ ላይ የሚጠቋቁርባችሁ በጣም አሪፍ ነው። ፊታችሁ ላይ ያለ ያላስፈላጊ ነገሮችን ያስወግድላችኋል። የዛሬው ቪዲዮአችን ይሄንን ይመስላል። እንዴት እንደሚያምር እንዴት እንደወደድኩት በጣም ቆንጆ ነው። በሌላ ጊዜ እስከምንገናኝ መልካም ጊዜ። አመሰግናለሁ።